የፊትን የሚያስሩ ከባድ አስተሳሰር ሲሆን ያሰሩትን በጽኑ ሰንሰለት ነው። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን የክብር ባለቤት ጌታችን ሐሙስ 3 ሰዓት ላይ መታሰሩን በማሰብ ዛሬ እዚህ ጋር የምታዩትን ጽናውን በጣም በማሰር ወይም በገመድ በማሰር ካህናቱ ወዲያና ወዲህ በመወዝወዝ ጭምር መከራውን የሚያሳዩበት ዕለት ነው። ቅድም ካህናቱ ጽናውን ሲወዘውዙት ሁላችንም ሕሊናችን ወደ ቦታ ሄዶ የኔና የናንተ ጌታ የኔና የናንተ ንጉሥ በገመድ አስረው ወደፊት ወደኋላ ወደ ቀኝ ወደ ግራ ሲጎትቱት እንደነበረ እናውቃለን፣ እንረዳለን። ታላቁ ቅዱስ ዮሐንስ አፈወርቅ ምን አለ? ሁሉን የያዘውን ያዙት፣ ሁሉን የሚገዛውን አሰሩት፣ የሕያው እግዚአብሔር ልጅን አሰሩት። በቁጣ ጎተቱት፣ በፍቅር ተከተላቸው። በሚሸልተው ፊት እንደማይናገር እንደ የዋህ በግ እየጎተቱ ወሰዱት። በመኳንንት ላይ የሚፈርደውን ፈረዱበት በማለት የጌታ የመታሰሩን ነገር በእንባ ያመለክታል። ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችን ዕለት ዕለት የክርስቶስን መታሰር ታስባለች። በቤተ ክርስቲያናችን ስርዓት አሁን ስርዓቱ ብዙ ባለማወቅ ወይም ችላ ባይ ሆነ እንተዋለን እንጂ በስርዓተ ቅዳሴው ላይ ካህኑ ወይም ሳትማመ እጀ ሰፊ የሆነ ልብስ በጸሎተ ቅዳሴ ላይ ይልበስ ካለ በኋላ ዙሪያው በዝናር ይሰራው ይላል። በዝናር መታሰሩ ምንድን ነው? የክርስቶስን መታሰሩ ዕለት ዕለት ካህኑ በቅዳሴ ጊዜ እንዲያስቡት ነው። ከዚያ እላዩ ላይ ካባ ይደረጉ ይላል። 4 ቁልፍ ያድርጉበት፣ አንዱ ከቀኝ፣ አንዱ ከግራ፣ አንዱ በኋላ፣ አንዱ ከፊት ላይ 4 ቁልፍ ይደረጋል። ይሄ ምንድን ነው? ክርስቶስን እየሳቡ እኩሌቶቹ ወደፊት፣ እኩሌቶቹ በኋላ እየጣሉ፣ እኩሌቶቹ ወደ ቀኝ፣ እኩሌቶቹ ወደ ግራ በአራቱም ማዕዘን የተበተነው በኃጢአት በሞት የታሰረው በእውነት ሕዝቡን ሊፈታ የኔና የናንተ ጌታ በአራት አቅጣጫ እየተጎተተ ታስሮ እየገፉ እያዳፉ ከ3 ሰዓት ከምሽቱ 3 ሰዓት ጀምሮ ቀጥታ ወስደው ወደ ሊቀ ካህናቱ ወደ ሐና ወስደውታል ይሉታል። ይህ እንግዲህ መጀመሪያ የቀረበበት ወይም የደረሰበት መከራ ነው። ያን ጊዜ የሊቀ ካህናቱ አገልጋይ የነበረ ሰው ፊቱ በጥፊ መጥቶታል። ይህ ጽኑ መከራ ነው። ታላቁ ዮሐንስ አፈወርቅ ምን ይላል? በእውነት በጣም ያዝናል። ኪሩቤልና ሱራፌል ፈርተው ተንቀጥቅጠው ፊቱን የሚያዩትን ጌታ ክፉ ባሪያ እጁን ዘርግቶ በጥፊ መታው ይላል። ይህ እንግዲህ የተከናወነው ከምሽቱ 3 ሰዓት እስከ 6 ሰዓት ሌሊት ድረስ ባለው ሰዓት ነበረ። እንደገና ደግሞ አስራውት ደግሞ ወደ ቀያፋ ዘንድ ወስዱታል። ቀያፋ ጋራ ከሌሊቱ 6 ሰዓት እስከ ቀኑ 1 ሰዓት ድረስ መከራ አጽንተውበት ቆይቷል። የኔና የናንተ ጌታ በሕማሙ ነፍሳችንን አስወገደ። በተለይ ሊቀ ካህናቱ ቀያፋ አንተ የሕያው እግዚአብሔር ልጅ ኢየሱስ ክርስቶስ ነህ ባለው ጊዜ አንተ አለ ሲለው ከዚህ በላይ ምን ትሰማላችሁ ብለው ከዛ በኋላ ሁለተኛውን ጽኑ መከራ አደረሱበት። ሁለተኛው በጣም ክፉ መከራ ምንድን ነው? የውርደት መከራ ነው። ምራቃቸውን ይተፉበት ነበረ። እግዚአብሔር በፈጠረው ምራቅ ተተፋበት ማለት ጽኑ መከራ ነው። እግዚአብሔር በፈጠረዋ ተተፋበት ማለት ጽኑ መከራ ነው። ወይም የቁደሴ ማፍረተ ምራቅ በኢሳይያስ አድሮ በምዕራፍ 50 ላይ ፊቴን ከውርደት ምራቅ አልሰወርኩም እንዳለ ምራቃቸው ይጥሉበት ነበረ። በእውነት ምራቅ የሚተፋበት ሰው ምንድን ነው? የተዋረደ ሰው ነው። የኔና የናንተ ጌታ በእውነት ፊቱ ላይ ምራቅ ተተፋ። ይሴኒ ላዩ እንደ ጎለሚያው ፊቱን ውበቱ ከሰው ልጆች ሁሉ ያምራል ብሎ ዳዊት የተናገረለት ጌታ፣ የሕማም ሰው ብሎ ኢሳይያስ የተናገረለት ጌታ ፊቱ ላይ ምራቃቸውን ይጥሉበት ነበረ። ጌታችን የውርደት ምራቅ ተቀብሎ እኔና እናንተን ከውርደት ነፃ አድርጎናል። ክብር ምስጋና ለስሙ ይሁን። ፊቱ ተተፋበት። ለምንድን ነው ፊቱ ላይ የተፉት? የአዳም ፊት ቆሽሾ ነበረ። የአዳም ፊት ረክሶ ነበረ። 2 ዓይኖቹ፣ 2 ጆሮዎቹ፣ 2 አፍንጮቹ፣ አፉ ሁሉ በድለው የሰው ሁሉ ዘር ፊቱ በኃጢአት በነውር ተጨናግፎ ነበረ። የኔና የናንተ ጌታ ኢየሱስ ክርስቶስ ፊቱ ላይ ምራቅ ተተፍቶበት ከውርደት አድኖናል። ክብር ምስጋና ለስሙ ይሁን። ዲያብሎስ ምራቅ ምክሩን እየተፋ የሰው ልጆች ሁሉ ወደ ሲኦል ወደ ገሃነም ጥሎ ነበረ እና የኔና የናንተ ጌታ በዚህ ችለት ምራቅ ተተፍቶበት ከርኩሰታችን ከኃጢአታችን ከነውራችን አጽድቶናልና ከባድ መከራ ያ ነበረ። ቀጥለው ደግሞ
በዚህ አላበቁም። ፊቱን በጥፊ ይመቱት ነበረ፣ ይደበድቡት ነበረ። እግዚአብሔር በፈጠረው እጅ ተመታ ማለት በጣም ጽኑ ነው፣ በጣም ይከብዳል። አስባችሁታል? እሱ በምራቁ ዓይንን የፈጠረው፣ የሰው ልጆች ግን በምራቃቸው ፈጣሪያቸው ላይ ጥቂት ይሉ ነበረ። እርሱ እጅን ፈጠረ፣ የሰው እጅ ግን ጥንቱንም ከኃጢአት አላረፈም። ዕፀ በለስን ለመቅጠፍ እጅ ተዘረጋ፣ እንደገና ፈጣሪውን ለመምታት ድጋሜ የተዘረጋ የሰው ልጅ እጅ ምን ያህል ጽኑ ነው! በጥፊ ይደበድቡት ነበረ። ዲያብሎስ ገጸ ልቡናችንን እየደበደበ የሰው ልጆች ሁሉ እየመታ ወደ ሲኦል ጥሎ ነበረና የኔና የእናንተ ጌታ እስከ ሌሊቱ 6 ሰዓት ከ6 ሰዓት ደግሞ ጀምሮ እስከሚነጋ ድረስ ፊቱን በሻሽ ሸፍነው ማነው የመታ እስቲ ንገረን ይሉት ነበረ። እርሱ በባህሪው ሁሉን አዋቂ ነው። አዳምና ሔዋን ግን እውቀትን እናውቃለን ብለው በድለው ነበሩና የኔና የእናንተ ጌታ የባህሪ አዋቂ ሆነው እርሱ ባወቀ በሻሽ እየሸፈኑ ፊቱን እየደበደቡ ሌሊቱን ሙሉ መከራ አጽንተውበታልና ውእቱ ነሣ ደዌነ ወጾመ ሕማመነ፣ እርሱ ግን ደዌያችንን ተቀበለ ሕማማችንን ተሸከመ ብሎ ኢሳይያስ መሰከረለት። ጠዋት 1 ሰዓት ቀጣዩ መከራ ይቀጥላል። ጠዋት ደግሞ ሊቃነ ካህናት ሊገድሉት ተማክረው አስረው እየጎተቱ ወደ ጲላጦስ የወሰዱበት ሰዓት ነበረ። ጲላጦስ አደባባይ በእውነት 1 ሰዓት ቆሞ ምርመራ አደረገበት። ንጹሕ መሆኑን ተረዳ። እንደገና ወደ ሄሮድስ ወደ ገሊላው ላከው። ሄሮድስም ዘብቶበት እንደገና ወደ ጲላጦስ መለሰው። በዚህ ሁሉ ውስጥ ግን እየገፉ እያዳምጡ መሬት ላይ እየጣሉ ነበረ መከራ ያጸኑበት የነበረው። ልክ ከቀኑ 3 ሰዓት ላይ ደረሰ። ልክ 3 ሰዓት ላይ በእውነት ጲላጦስ ማዳን በማይችልበት ጊዜ የመጨረሻ ማንን ይልቀቅላችሁ ሲል በርባንን ፍታልን አሉ። አቤት የጌታችን ቸርነት! በእውነት ሰይፍ ይዘው ከመጡ ጴጥሮስ ጆሮ የቆረጠው ማርቆስን እንደፈወሰ በተመሳሳይ ደግሞ በሞቱ ወንበዴውን የፈታ ከኢየሱስ ክርስቶስ በቀር ማን ቸረኛ ሊኖር ይችላል? ኦርቶዶክሳውያን በኋላ ለግርፋት አሳልፎ ሰጣቸው። ይህ ጽኑ መከራ ነው። ኦርቶዶክሳውያን እንኳን ለመናገር ለመስማት ይከብዳል። ግርፊያው ቀላል አይምሰላችሁ። ሮማውያን የሚገርፉበት ጅራፍ ጫፉ ላይ ምን አለው መሰላችሁ? እንደ ቀንድ እንደ ጉልበት አለው። ጫፉ ላይ እርሳስ የሚመስል ብረት አለው። አንድ ጅራፍ እላይ ላይ ወደቀ ማለት ስጋን በሙሉ ልጦ የሚጥል ነበር። ቁጥር ተሳሳት እያሉ ወመጠኑ ዘማኔ ለቅስፈት ጀርባዬን ለግርፋት ሰጠው ብሎ የተናገረው ቢደርስ ሊፈጸም ያን ጽኑ ጅራፍ አንስተው ጀርባው ላይ ሲያሳርፉ ጀርባው ሁሉ እየተላጠ ይወድቅ ነበረ። ስጋው ማለቅ ጀመረ። ስጋ ሲያልቅ የውስጥ አካል ሕዋስ ነጭ ነው። ነጩ ማለቅ ጀመረ። መጨረሻ ላይ ግን አጥንቱ ታይቶ 1 2 3 4 ተብሎ እስኪቆጠር ድረስ ጀርባውን 6666 ጊዜ ተገረፈ። የኔና የእናንተ አምላክ ተገርፎ ከግርፋት ነፃ ወጣ። ዲያብሎስ የሰው ልጅ ሁሉ በሲኦል እየገረፈ ጽኑ መከራ ደርሶ ነበርና አምላካችን በእውነት ተገርፎ ነፃ ወጣ። ሐዋርያው ጴጥሮስ ምን አለ? በመገረፉ ቁስል ተፈወሳችኋል። እስቲ በሉ በመገረፉ በሉ እስቲ አይሰማም። ቁስል ተፈወሳችሁ። ቁስል ሞታችንን አራቀልን። ተገርፎ ግርፋታችንን አራቀልን። በመገረፉ ቁስል ተፈወሳችሁ። እንደ በጎች ትቅበዘበዙ ነበረ፣ ዛሬ ግን ወደ ነፍሳችሁ እረኛና ጠባቂ ተመልሳችኋል አለ። ጌታችን ባይገረፍ ኖሮ ምን አይነት ነገር ይደርስብን ነበረ? አጋንንት እየገረፉ የሰው ልጅ ሁሉ ወደ ሲኦል ይጥሉት ነበረና አምላካችን ተገረፈ። ከዛ በኋላ ከባዱ መከራ ይቀጥላል። ራስ ላይ የሚቀርብ መከራ ነበረ። ምን ያደረጉ? መጀመሪያ ዘንግ አስያዙ። ዘንግ ማለት ስልጣን ነው። ክርስቲያኖች እነሱ ለመዘበት እያደረጉ ነበረ። የሾህ አክሊል ደፉበት ይላል። የምን አክሊል? የሾህ አክሊል ደፉ። በእውነት እነሱ ለመዘበት ነበረ። አንተ ንጉሥ ነህ እያሉ ሊዘብቱ ነበረ። እሱ ግን እውነተኛ ንጉሠ ነገሥት እውነተኛ ሊቀ ካህናት ነውና የመከራ አክሊልን የመከራ ዘውድን ደፋ። ምድር ካንተ የተነሳ እሾህና አሜከላ ታብቅል ብሎ አዳም ተረግሞ ነበረ። የኔና የእናንተ ጌታ እሾህን ተቀዳጅቶ በእውነት አልፋ አለነ መርገመ ሶቱ አሜከላ
ክርስቶስ የሾህ አክሊል ተቀዳጅቶ ድል ነሺ የድል ነሺዎችን አክሊል ለእኛ ሰጠን። አዳም የድል አክሊል ተለየው፣ ሔዋን የድል አክሊል ተለያት። ከሰው ልጅ ራስ የድል አክሊል መንፈሳዊ ጸጋ ተለየ። ጌታችን ግን የሾህ አክሊል ተቀዳጅቶ የድል ነሺዎችን አክሊል ለእኛ የሰጠበት ታላቅ ዕለት ነው። በዚህ ሁሉ አልበቃቸው፣ ዘንጉን ተቀብለው እሾሁ ወደ ውስጥ እንዲገባ በዘንግ ይመቱት ነበረ። እያንዳንዱ ዘንግ ጭንቅላቱ ላይ በሚያልፍበት ጊዜ እሾሁ ወደ ውስጥ ድረስ ይገባ ነበረ። ኢሳይያስ ወኩሎ ርእስ ለሕማም ራሱ አለ ለሕመም ሆኗል ይላል። ይኸው ራስ ኢየሱስ ክርስቶስን በዘንግ ሲደበድቡት እሱ ደግሞ አንተ ቀጥቀጥከ አርእስቲሁ ለከይሲ ዘንዶውን ቀጠቀጠው፣ እባቡን ቀጠቀጠው፣ ሳጥናኤልን ቀጠቀጠው፣ ሊቃነ አጋንንትን ቀጠቀጣቸው፣ ሰራዊተ አጋንንትን ቀጠቀጣቸው። ይኸው ራስ ኢየሱስ ክርስቶስ በዘንግ የተመታበት ነው። ይህ ሁሉ መከራ ስጋው አልቆ አጥንቱ እንደበረዶ ነጭ ሆኖ ጭንቅላቱ ተቀጥቅጦ እንደገና ልብሱን ገፈው ቀይ ግምጃ ለበሱት ይላል። የሰው ልጅ ከጸጋው ተገፎ ራቁቱን ቀረ። የኔና የናንተ ጌታ ልብሱን ተገፎ ጸጋውን መለሰልን። ቀይ መልበሳቸው ደምንና ፍሳሽን ለማለት ነበረ። ለምን ትቄ አልባሲከ ልብስ ስለምን ቀላ ይላል ኢሳይያስ። ዛሬ ለዚህ ነው በጾመ ድጓው ላይ ወያንጽሑ ጽጌረዳ ይላል። እዚህ ጋምባ ላይ ምን ይላል? ጽጌረዳ፣ ቀይ ጽጌረዳ ይጎዘጎዛል። ዛሬ በስቅለቱ ስዕል ምንድን ነው? ደሙን የማፍሰሱ አምሳል ነበረ። የከለሜዳው ምሳሌ ነበረ። ካህናት ቀይ ግምጃ ይለብሳሉ። እውነተኛው ሊቀ ካህናት ኢየሱስ ክርስቶስ ነው። ነገሥታት ቀይ ግምጃ ይለብሳሉ። እውነተኛው ንጉሠ ነገሥት ኢየሱስ ክርስቶስ ነው። ከዛ ልብሱን ቀዩን ከገፈሩ በኋላ ልብሱን አልብሰው ጸዊረ መስቀል ከባድ ነው። መስቀል ያሸከሙት ኦርቶዶክሳውያን 14 ፍኖተ መስቀል ነው። ቢላዶሮሳ ይባላል። ኢየሩሳሌም ሄዳችሁ ታውቁታላችሁ። ያ ጠባብ መንገድ፣ ያ አስጨናቂ መንገድ ስጋው አልቆ አጥንቱ እንደበረዶ ነጭ ሆኖ እንደገና የሾህ አክሊል ተቀዳጅቶ የሾህ አክሊሉ ላይ በዘንግ ደብድበው አካሉ ሁሉ በደም ርሶ እንደገና 7 ከስንዝር መስቀል አሸክመው ወደ ቀራንዮ ወደ መስቀል ጎልጎታ ጉዞ ተጀመረ። 14 ፍኖተ መስቀል አለ ኢየሩሳሌም ስትሄዱ። የመጀመሪያው የጲላጦስ አደባባይ ነው። ሁለተኛው ጌታን መስቀል ያሸከሙበት ነው። አሁን ደግሞ እንደገና ኢየሩሳሌም ስትወጡ ሶስተኛው ላይ ጌታችን መስቀሉን ተሸክሞ የወደቀበት ነው። ሁሉም ክርስቲያኖች እንባ እያፈሰሱ እዛ ቦታ ሄዳሉ። ሶስተኛው ፍኖተ መስቀል ላይ መስቀሉን ተሸክሞ ወደቀ። እዛው እንደገና ደብድበው እንደገና እንዲሸከም አድርገው ልክ አራተኛው ጋር ሲደርስ ቅድስት ድንግል ማርያም መጣች። አራተኛው ፍኖተ መስቀል ላይ ኢየሩሳሌም ይሄን ሁላችንም ባችን ይፈሳል። እመቤታችንና ጌታ አይን ላይ የተያዩበት ቦታ ነው። ጥላ ማርያም ላይ እንደተነበረው በጣም ያሳዝን ነበረ። በነፍስሽ ሰይፍ ያልፋል ብሎ ስምዖን የተናገረው ትንቢት ሊደርስ ሊፈጸም እናትና ልጅ በፍቅር ተያዩ። አቤት የእመቤታችን ልብ ምን አይነት ልብ ይሆን! የሾህ አክሊል ደፍቶ አካሉ በደም ርሶ መስቀልን ተሸክሞ ለእናት ማየት ምን አይነት ሄዳ ቅዱስ ወድቃለች። እንደገና አሁንም ተነስቶ አምስተኛው ፍኖተ መስቀል ላይ ደረሰ። እንደገና ሲሆን ስምዖንን አስገድደው አምስተኛው ላይ ነው ስምዖን የተሸከመው። ልክ ስድስተኛው ላይ ሲደርስ ቬሮኒካ የምትባል ሴት መጣች። በእጇ ምን ይዛለች? ሻሽ ይዛለች። የአይሁድን ድንኳን ታጭዋት ሳትፈራ ሄዳ ሻሿን ሰጠችው። ጌታም ሁሉን ጠርቆ ሰጣት። ያን ጊዜ የጌታ ፊት ሻሿ ላይ ታትሟል። ዘኢተገብረ በእደ ሰብእ በሰው እጅ ያልተሳሉ ስዕላት ከሚባሉት መካከል ጌታ በስድስተኛው ፍኖተ መስቀል ላይ ለቬሮኒካም የሰጣት ነበረ። ከዛ በኋላ እንደገና ሰባተኛው ፍኖተ መስቀል ላይ አሁንም ጌታችን ይወድቃል። ስምንተኛው ላይ እንደገና እያሉ እስከ ቀራንዮ እስከ መቃብሩ ድረስ 14 ፍኖተ መስቀልን ጌታችን ተጉዟል። ነሣ ደዌነ ወጾመ ሕማመነ ደዌያችንን ተሸከመ፣ ጽኑ መስቀልን ተሸከመ። ይስሐቅ የሞቱን መስቀል ይዞ ወደ ሞሪያ ተራራ እንደወጣ አብርሃም አባቱ ይዞ እግዚአብሔር አብ የላከው ተቀዳሚ ተከታይ የሌለው ኢየሱስ ክርስቶስን የእንጨት መስቀሉን እንደ ይስሐቅ ተሸክሞ ወጣ። ይስሐቅስ ቤዛ የሆነ ከሆነ አይደለም። ኢየሱስ ክርስቶስ ግን እውነተኛ በግ ሆኖ በቀራንዮ ተሰዋ። ቀራንዮ ላይ በእውነት መስቀሉ ተተከለ። ከዛ በፊት ግን ጌታን አስተኙት። ይህ በጣም አስጨናቂ መከራ ነው። አስተኙት
እጆቼንና እግሮቼን ቸነከሩ አለ። በጣም ጽኑ ሚስማር ናቸው። ሳዶና ጎርዳና ታደራቆዳስ ይባላሉ። ወርቅናቱ ሰመራ ለቀኖት ነው። ከእጁ ደም ፈሰሰ፣ ከእግሩ ደም ፈሰሰ። በእውነት አዳው እንደለሃቆሙን አዳም እኮ ተቀና በቅና በመስቀል ዮሐንስ አፈወርቅ ነው። አዳምን የፈጠሩ ልጆች ወዮ በጭንቀት ተቸነከሩ። አዳም እና ሶስዋ ውስጥ ተገነት እኮ ተቀና በቅና በመስቀል በገነት የተመላለሱ እግሮች በጭንቀት ተቸነከሩ። እጆቹን አስቧቸው። ለሕፃኖቹ እንዳሱ ያነጻበት እጅ እኮ ነው። 5 እንጀራ 2 ዓሣ ያበረከተበት እጅ ነው። በደረት ግንባር ላይ ዓይን የፈጠረ ልጅ በእውነት ቸነከሩ። ስለዚህ ዛሬ ቤተክርስቲያናችን በተለይ ዲያቆናት ይህንን እንድናስብ አባቶቻችን ሲሰሩ በቤተልሔም የሚዘጋጀውን ወይም ስናዘጋጅ 9 እጅ ወይም 10 እጅ ውሃ ይግባ ብለው አባቶቻችን ያዘዙት ምንድን ነው? ከ9 አካሉ ደሙ ፈሷል። ከምን አካሉ? ከ9 አካሉ። ከጭንቅላቱ ላይ ደም ፈሷል። በሾላ ጊዜ በዝንብ ሲደበደብ ከአፍንጫው ደሙ ፈሷል። ከአፉ ደሙ ፈሷል። ከመላ ሕዋሳቱ ደሙ ፈሷል። ስንት ይሆናል? 4 ይሆናል። እንደገና 2 እጆቹ 2 እግሮቹ ተቸንክረዋል። 8 ይሆናል። እንደገና ጎኑ በተወጋ ጊዜ ደም ፈሷል። ደምና ውሃ ፈሷል። 9 ይሆናል። ለዚህ ነው 9 እጅ ወይን የምናደርገው። 10 እጅ ውሃ ብንጨምርለት እንደገና ውሃው ፈሷል። ቤተ ክርስቲያናችን እያንዳንዱን ደሙን በእውነት ዕለት ዕለት የክርስቶስ ፈጣሪዋ ታስባለችና በችካር ቸንክረው ኢየሱስ ናዝራዊ ንጉሣዊ ብለው ጽፈው አንዱን ወንበዴ በቀኝ አንዱን ወንበዴ በግራ አድርገው ለማሳሳት በመካከል ሰቀሉ። ከወንበዴዎች ጋር ተሰቅሎ እኔና እናንተን ነፃ ወጣን። እኛ መሰቀል፣ እኛ መቸንከር፣ እኛ መገረፍ ሲገባን ጌታችን በሕማማቱ ነፃ ወጥቶናልና ክብር ምስጋና ለስሙ ይሁን። በመጨረሻም ፈያታዊ ዜማን ተዘከረኒ እግዚኦ በውስተ መንግሥትከ ካለ ፀሐይ ሲጨልም ጨረቃ ደም ሲሆን ከዋክብት ብርሃናቸው ሲራቆቱ አይቶ ኢየሱስ ክርስቶስ ክርስቲያኖች እግዚአብሔር ነው ተጠራጣሪዎች እንደሚሉት አይደለም። እኛ ኦርቶዶክሳውያን የኢየሱስ ክርስቶስን እግዚአብሔርነት እናምናለን። በመንግስት በመጣ ጊዜ አስበኝ ያለው እንጂ እንደ ቅዱሳን አድርጎ ወደ አብ አሳስብልኝ አላለው። ኢየሱስ ክርስቶስን እውነተኛ አምላክ ስለሆነ ዛሬ በገነት ከኔ ጋር ትኖራለህ አለው እንጂ አብን ጠይቄ ገነት እንድትገባ አደርግሃለሁ አላለ። ራሱ ከአብ ጋር አንድ የሆነ አምላክ ነው። በመጨረሻ እናቱን ስጦታ አድርጎ ሰጠ። እመቤታችን ትወድቃ ከ5ኛው ከ4ኛው ፍኖተ መስቀል ጀምሮ እየወደቀች እየተነሳች ቀራንዮ ደርሳ በምታለቅስበት ጊዜ ጌታ እናቱን በ4ኛው ፍኖተ መስቀል እንዳየ አሁንም አይቶ እነኋት እናቱ ብሎ ለዮሐንስ ሰጠውና ዛሬ በእውነት ድንግል ማርያምን በእናትነት ያገኛቸው ኦርቶዶክሳውያን ልባችን በሐዘኗ ቢያዝንም በእናትነት ስጦታዋ ግን እንደሰታለን። በመጨረሻ ተጠማው ባለ ጊዜ መራራ ሞትን ያጠጡበት የመጨረሻ መከራ ነው። አምላካችን የተጠማው እኛን ነው። እኔና እናንተን ተጠማ፣ በፍቅሩ ተጠማ። አብ ዓለምን እንዲወደደ ልጁን እንደላከ ልጁ ደግሞ ዓለምን ወደደ እንዲሁ ማለት ነው። እኛን ተጠማ። በመጠማቱ ስማ ነፍስ ራቀ፣ መራራ ሞትን አጠጡት። ለዋሃደ ዝናብ ማየከለል ወያድ ነው። ዝናብ እንደሚጠጣ ሰው ውሃ ከልክለው ጌታ ውሃ ከልክለው መራራ ሞትን አጠጡ። ጌታችን መራራ ሞትን ጠጥቶ መራራ መከራን መራራ የገሃነመ እሳት ስቃይ በእውነት ከኔና ከእናንተ አርቆአልና ክብር ምስጋና ለስሙ ይሁን። በመጨረሻ ተፈጸመ አለ። ቅድስት ነፍሱን ከሥጋው ለየ። 5 ቀን ተኩል ሲፈጸም ከልጅ ልጅ አድንሃለሁ ያለው ነገር ደረሰ፣ ተፈጸመ። ልክ 9 ሰዓት ላይ ይሄ ነገር ኦርቶዶክሳውያን ተከናውኗል። በቃሉ ጋር ናችሁ። ተፈጸመ የመጨረሻው ነው። ለዚህ ነው 41 ጊዜ ኪርያላይሶን ብላችኋል አይደለም? በተለምዶ ኪርያላይሶን ይባላል፣ ግን በግሪኩ ኪሪያ ማለት የሴት ነው። ኪሪኤ ሌይሶን ነው የሚባለው። ኪሪኤ ማለት እዚህ ነው። ኪሪያ ማለት ዝርዝ ነው ተለምዷል እንጂ 41 ጊዜ ኪሪኤ ሌይሶን ወይም እግዚኦ መሐረነ ክርስቶስ የሚደረግበት ምክንያት ፍጻሜ ስለሆነ ነው። አዳም አባታችን 35 ቀን ባህር ውስጥ ገብቶ አለቀሰ። ሰይጣን አሳስቶ አወጣው። ከዛ በኋላ ደግሞ እንደገና ድንጋይ አንስቶት መጥቶ 3 ቀን አዳም ወደቀ። ሲደመር ስንት ሆነ? 35 ሲደመር 3 38። ከዛ በኋላ ደግሞ በገነት አግኝቶ እንደገና በድንጋይ መጥቶ አዳም ወድቆ በ3ኛው ቀን ነቅቶ መስዋዕት ሲያቀርብ እንዳሰዋል ወምድር አምስት መዋዕል ወመንፈቀ ማያት ረቦ ሳለከ
እንደ ለፊደር ሆኖ ትኩስ ደምና ውሃ ወጣ። ለምንድን ነው ጎኑ የተወጋው? እነሱ ለማየት ነው፣ ለመከራ ለማጽናት ነው መለኪኖስ ግን አይደለም። ከአዳም ጎን ማን ወጣ ነበረ? ሚስቱ ሙሽራው ሔዋን ወጣ ነበረ። ከኢየሱስ ክርስቶስ ጎን ደግሞ ሙሽራው ቤተክርስቲያን የምትመሰረትበት ምን ወጣ? ደምና ውሃ ወጣ። ያ ውሃ እኔና እናንተ አግኝተዋል። በአርባ ቀን በሰማንያ ቀን ካህኑ ውሃውን በብርቅ አድርጎ ስርዓቱን አድርሶ ሁሉ ብሎ ሲባርከው ውሃው ተለውጦ ከጌታ ጎን የፈሰሰው ውሃ ሆኖ እኔና እናንተ ተጠምቀናል። ከጎኑ የፈሰሰውን ደም ደግሞ ጠጥተናል። ዛሬ ምእመናን ሥጋው ደግሞ ስትቀበሉ ምን ብላችሁ ነው የምትቀበሉ? ልክ ደሙ ጋር ስትቀቡ እንትላላችሁ አሜን አሜን። ሁለት ጊዜ ነው ማለት ያለብን። ሥጋውን ስንቀበል አንድ ጊዜ አሜን፣ ደሙን ስንጠጣ ግን አሜን አሜን ብለን ደሙን እንጠጣለን። ለምን? ደሙ ሁለት ጊዜ ፈስሷል። አንድ ቅድስት ነፍሱ ከሥጋው በመለየቱ አስቀድሞ ከመላው ሕዋሳቱ ፈስሷል። ሁለተኛው ቅድስት ነፍሱ ከሥጋው ከለየ በኋላ ከጎኑ ደሙ ስለፈሰሰ ዛሬ ዕለት ዕለት አሜን አሜን ብለን እንቀበለዋለንና ክብር ምስጋና ለስሙ ይሁን። በ3 ደቂቃ ትምህርቴን ሳጠናቅቅ ዛሬ ስቅለቱን፣ ዛሬ ቀራንዮ እላያችን ላይ እንፈልጋለን። ዛሬ ብዙዎቻችን ቀራንዮ ነበር ግን አልታደልንም። ጎልጎታ ነበር ግን አልታደልንም። ኢየሱስ ክርስቶስ ይደንቃችሁ ቀራንዮ ላይ የተሰቀለው በስንት ዓመቱ ነው? በ33 እስቲ በሉ እስቲ አሁን ምስክር እንገራችሁ። ትልቅ ምስክር ማምረራችሁ በጣም ዝግጅት አለ። ወይና ዝግጅት ልክ ደግሞ ቅድስት ነፍሱ ከሥጋው ላይ ስንት ሰዓት ነው? 9 ሰዓት ነው። እሁድ መንፈቀ ሌሊት ተነስቷል። 33 ሰዓት ነው ደግሞ ነፍሳትን ያስተማረ። በምድር ያሉትን 33 ዓመት አስተማረ። ሶስቶ በአካለ ነፍስ ደግሞ መንፈቀ ለዚህ ነው ወተንሳ የምንለው መንፈቀ ሌሊት ላይ ነገ ለዛ ልክ 6 ሰዓት እና በአካለ ነፍስ በመቃብር ስንት ሰዓት አድሯል? 33 ሰዓት 33 እንዳትረሱ። ስለዚህ ይህ ሕይወት ስለሆነ ይህ ምስጢር ስለሆነ በእግዚአብሔር አርአያና አምሳል የተፈጠረ ሁላችን የኢየሱስ ክርስቶስን ዕድሜ ተሰጥቶ ነው ምድር ላይ የምንመጣው። ታውቃላችሁ አንድ ሰው ምድር ላይ ሲቀላቀል እዚህ ዓለም ሲወለድ እኔም አንተም አንቺ ሁላችንም የጀርባ አጥንታችን ቁጥር 33 ነው። ከዚህ ጀምራችን እስከዚህ ድረስ ሲቆጠር ቁጥሩ የኢየሱስ ክርስቶስ ዕድሜ ነው 33 ነው። ይህን ማወቅ ያስፈልጋል። ዕድሜውን የተጠበቀው የራስ ቅል ስፍራ ጎልጎታ ላይ ተሰቀለ ይላል። የራስ ቅል ምንድን ነው? የኔና የእናንተ ራስ ለእሱ ለኢየሱስ ክርስቶስ ጎልጎታ ነው። የራስ ቅል ጎልጎታ ላይ በ33 ዘመኑ እንደተሰቀለ ዛሬ በእያንዳንዱ ክርስቲያን ራሱ ላይ ርዕሰ ልቡናው ላይ የክርስቶስ መስቀል ተተክሏል። ያው እዛ ጋር መስቀል እዛ የጌታ ስቅለቱን ስትመለከቱ ልክ በመስቀሉ ስር ታያላችሁ አንድ ጭንቅላት ታያላችሁ። የማን ጭንቅላት ነው? የአዳም ጭንቅላት ነው። አዳም ስንተኛ ፍጥረት ነው? 22ኛ ፍጥረት ነው። ዛሬ ሰው ምድር ላይ ሲመጣ ይሄኛው ስከን ቦንዝ ራስ ቅሏት ቁጥሩ 22 ነው። የሳይንቲፊካል ፕሩፍ ነው ነገራችሁ። ይሄ አጥንት ስንት ነው? አረጋግጡ 22 ነው። የሳይንስ ያረጋገጠ ነው ነገር ይሄ ለኢየሱስ ክርስቶስ ጎልጎታ ነው። ይሄ የጀርባ አጥንታችን ዕድሜው ነው። ይሄው እጃችንን እንዘርጋ መስቀል ነው አይደለም? እጃችን ቢሆን ፍቅሩን ተመልከቱ። አንድ ሰው ስትወዱት ነው እጃችሁን ዘርግታችሁ ለማቀፍ የምትሮጡት። ይሄ ስታዩ ፍቅሩን ነው ተዘርግቷል። እኔና እናንተ እጃችን ሲዘረጋ ምንድን ነው? መስቀል ነው። አሁን ጭንቅላት የተከፈተበት ዘመን መጣ። ትልቅ የተቀደሰ ዘመን ላይ ደርሰናል። እችን ነገራችሁ ነው ማለት ነው። ሳይንቲስቶች የሰውን ጭንቅላት ሲከፍቱ ይሄ ራስ ቅል ነው። ልክ ሲከፈት የተገኘው ነገር ያስደነግጣል። ይሄ ነው ስክሪን አውጥቼ ነበር እናንተ ማሳየት የሚገባው። ልክ ጭንቅላት ሲከፈት እዚህ ጋር ትልቅ ነጭ ዛፍ ይታያል። በጣም እንትን ያለ ነው፣ የተዘረጋ ነው። እና ሳይንቲስቶች አይቶ ምን አሉት መሰላችሁ? ደንግጠው ትሪ ኦፍ ላይፍ የሕይወት ዛፍ አሉ። ምን አሉ? አረበኛው የምን ዛፍ? ጭንቅላታችን ውስጥ የሕይወት ዛፍ አለና ክሬኒያል ነርቭስ አሉ። ውስጡ ስንት ናቸው? ብዛታቸው 12 ብቻ ናቸው። እነዚህ ነርቮቻችን እንድናይ፣ እንድናሸት፣ እንድንቀምስ የሚያደርጉ ናቸው። 12 ሐዋርያት ናቸው። ሁለተኛው ራስ ማን ነው? ክርስቶስ ነው። ቅርንጫፎቹ ማን ናቸው? ሐዋርያት ናቸው። ይህ ብቻ ይሰራችሁ ማርና ወተት ፈሳሽ እዚህ ውስጥ ይፍለቀለቃል። አሁን ትልቁና አስደንጋጩ ነገር ምን መሰላችሁ? ልክ ጭንቅላት ሲከፈት በጣም አብረቅራቂ ፈሳሽ እዚህ ውስጥ ተገኘ። ምን አይነት ፈሳሽ? አብረቅራቂ ፈሳሽ
አይምሰላችሁ የሚያስደንቀው። አሁን ሳይንስ በጣም ያረጋገጠው ነው ነገራችሁ። ይህ ፈሳሽ ከዚህ ጋር ከራስ ቅል ጀምሮ በ33 የጀርባችን አጥንት እየተንቆራቆረ ይወርድና ልክ በወራንዴ 3 ቀን ብቻ እዚች ጋር ይቆያል። ስንት ቀን ብቻ? 3 ቀን ብቻ ይቆይና እንደገና ወደ ላይ ይወጣል። ይህ አስደናቂ ነው። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር። ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? ክርስቶስ ውስጣችንም አለ። ክርስቶስ በዓለም ሁሉ ነው። ምን ማለት ነው? ሳይንቲስቶቹ አይተው ምን አሉ መሰላችሁ? ክራይስት ሆይ የክርስቶስ ዘይት አለ። ጥሩ ማለት ነው። መሲህ ማለት ነው። ልክ ከታች እንደሚሆን 33 ድረስ እንደሚሆን 33 ዓመት ምድር ላይ ኖረ፣ በመስቀል ተሰቀለ። ከዛ እዚች ጋር 3 ቀን እንደሚሆን እሱ በመቃብር ስትቀርበሉ አራገሩ። ከዛ ተመልሶ ወደ ላይ ተስፈጥሮ ይወጣል። እያንዳንዳችን ውስጥ እኮ ነው በየወሩ ማለት ነው። 3 መዓልት 3 ሌሊት በከርሰ መቃብር አለ ሙስና መቃብርን አጥፍቶ ተነሳ ወደ ሰማይ ይገሩ አረገ። ለካ ጎልጎታ ሆነ። ስንት አይኖች አሉ? አይዟችሁ። ስንት ጆሮች አሉ? ስንት አፍንጫ ቀዳዳ አለ? ስንት አፍ አለ? ስንት ለካት አሉ? 7 ጥበበ ጽላት ጌተ ጥበበ እግዚአብሔር ለራሷ ቤት ሰራች። ዋቀመ ጽላት 7 አይማደ 7 ምሰሶዎች 7 አጽራ መስቀል የተናገረ መሲህ ክርስቶስ 2 አይን 2 ጆሮ 2 አፍንጫ ቀዳዳ አፍን ሰጥቶ የእሱ መቅረዙ አድርጎናልና ክብር ምስጋና ለእሱ ይሁን። እዚህ ከእናንተ መካከል ልጅ አለው ለምትሉ የካደ ሰው ቢኖር መጨረሻ ምን ይረጋገጣል? ዲኤንኤ ይረጋገጣል። አይረጋገጥም? ዲኤንኤ ማለት ሴሉላሳችን ውስጥ እግዚአብሔር ያስቀመጠው ቁጥር ነው። 6 ቢሊዮን ፊደል ነው እግዚአብሔር ውስጣቸው ያስቀመጠው። ያን ጻፉ ብትባሉ እኔም አንተም አንቺም 50 ዓመት ሊፈጅብን ይችላል። ቢተረተር እዚህ ውስጥ ያለው በቁመት ይበልጣል። ተረጋግጦ እኮ አንድ ፊደል ቢጎድል ሰዎች በዊልቸር ይሄዳሉ። እግራቸው መንቀስ ሽባ ነው ያደርጋቸው። እግዚአብሔር ያስቀመጠውን ቁጥር ሳይንቲስቶች ወደ ፊደል ለውጠው 22ቱን አሌፋት ደምረው ሲያወጡ የኢየሱስ ክርስቶስ ስም የተጻፈው። ዛሬ ሰው ነፍሱ ከስጋው የሚለየው ፕሮቲኑ ሲሞት ነው። ላሚኒን ይባላል። አሚኖ አሲድን አጣብቆ የያዘ ነው። ላሚኒን በማይክሮስኮፕ ሲታይ እናንተ ሞባይላችሁ ቲክቶክ አሉባልታ ነው እያየንበት ያለ ነው እንጂ የምታዩበት ምን ያህል ትጠቀሙ ነበር? ላሚኒን ስትመለከቱ ኢየሱስ ክርስቶስ እጁን ዘርግቶ እንደተሰቀለ ነው ውስጣችን ያለ። ያ ሲቋረጥ የሰው ልጅ ይሞታል። ለካ ሕይወታችን ክርስቶስ ነው። እስትንፋሳችን ክርስቶስ ነው። መቀመጣችን መነሳታችን በእሱ ነውና ክርስቲያኖች ይህን ውለታውን እያሰብን በእንባ በለቅሶ እየሰገድን በእውነት ጊዜያችንን እንዲባርክልን የትንሣኤው ብርሃን በሰላም እንዲያሳየን እንማጸናለን። ያስተማረን መከረን የአባቶቻችን አምላክ በከበረ ደሙ ፈሳሽነት ዓለምን ያዳነ ንጉሣችን፣ ሕይወታችን፣ ብርሃናችን በዕብራይስጥ ቋንቋ የሸዋ በጽርዕ ቋንቋ በእኛ ቋንቋ ኢየሱስ የተባለ አምላካችን ክብር ምስጋና ለእሱ ይሁን። ወስብሐት ለእግዚአብሔር።